አይበለውና ስልካችን ቢጠፋ ወይም ደግሞ በሌባ ብንሰረቅ ያንን ቲክቶክ አካውንታችን። ሰላም ውድና የተከበራችሁ የደሞዝ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ምርጥ ነገር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው በመከታተል ከኔ ጋር ቆዩ። እሱም ምንድነው ማለት አሁን የቲክቶክ አካውንታችን ደህንነት እንዴት ነው የምናስጠብቀው የሚለውን እና ምን አድርገን ነው የምናስጠብቀው የሚለውን በትክክል ማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። በድጋሚ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እና ያው ቤተሰብ ሆናችሁ ላይክ በማድረግ ጀምሩ። ይሄ ምንድነው የሚጠቅመን? ያው አይበለውና ብያለሁ። ሌባ ቢወስደው ስልካችንን ወይም ደግሞ ጠፍቶብን ሰው ቢያገኘው ያገኘው ሰው ያገኘው አካል ያንን ቲክቶካችንን ያለኛ ፍቃድ ማግኘት ወይም ማየት አይችልም ማለት ነው። ገባችሁ? ያለኛ ፍቃድ ስንል አሁን ስልካችን ላይ ሊንኩ አለ። እስኪ የዚህ ስልክ ባለቤት ማን ነው ብሎ ቲክቶካችንን ሊከፍት ሲል ፓስወርድ እና ኢሜይል ይጠይቀዋል ማለት ነው። በቀላሉ ያስገብጋል። ታዲያ ያንን ማድረግ የምንችለው እዚህ ጋር ልብ በሉ። ቲክቶክ አካውንታችሁን በትክክለኛ ኢሜይላችሁና ኢሜይሉን ደግሞ ፓስወርዱን የምታውቁት መሆን አለበት። በትክክለኛ ኢሜይልና ፓስወርዱን በምታውቁት ኢሜይል ከከፈታችሁት ነው ያንን ደህንነት የምታስጠብቁት ማለት ነው። ገባችሁ? ግልጽ ነው። እና አሁን የቱ ጋር ገብተን ነው ያንን ኦፍ አድርገን የቲክቶክ አካውንታችንን ደህንነት የምናስጠብቀው የሚለውን ነው ማሳያችሁ። በቀጥታ ወደዛ እንገባለን። ከመግባታችን በፊት ላይክ እያደረጋችሁ መጀመራችሁ አይረሳ። እመኑኝ ይሄ በጣም ጠቃሚ ነው። ለሁሉም ጠቃሚ ስለሆነ ደግሞ ሼር ማድረጋችሁ እንዳይረሳ። ቀጥታው ወደ ቪዲዮ እንገባለን። ለልጆች ድምጽ ደግሞ ይቅርታ ጠይቃለሁ። እንግባ። እሺ አሁን ወደ አሰራሩ ወደ አጠቃቀሙ የቱ ጋር ገብተን ኦፍ ወደምናደርግበት ቦታ ይዣቸው ገባለሁ። ተከተሉኝ። ቲክቶክ ላይ እንገባለን። እሺ ቤተሰብ አሁን ቲክቶክ ላይ ቀጥታ ገብተናል። የቱ ጋር ገብተን እንደምናስተካክል ቀጥታ ተከታተሉኝ። በቀስት ማሳያችሁ ይሆናል። ቀስቷን ብቻ እናንተ መከተል ትችላላችሁ ማለት ነው። እዚህ ጋር ላይ 3 ሰረዛለች፣ ላይ 3 ሰረዛለች። እሷን ነክተን እንገባለን። እዚህ ጋር ስንገባ ሲቲንግ ኤንድ ፕራይቬሲ የሚለውን ጠቅ እናደርጋለን። እዚህ ጋር እንገባ። የቱ ጋር ነው የምንነካው? እዚች ጋር ጠቅ እናደርጋለን። እዚች ጋር ጠቅ እናደርጋለን። ይችን ፓርት ማለት ነው። እዚች ጋር ያለችውን ጠቅ እናደርጋለን። አድርገን እንገባለን። እዚህ ጋር ነው እንግዲህ ተመልካቾች፣ እዚህ ጋር ልብ ብላችሁ እዩ። ይቺ እናንተ እዚች ጋር ያለችዋ ኦን ከሆነች ኦፍ አድርጓት ማለት ነው። አሁን እዚህ ጋር ኦፍ አይደለች። ይቺ ናት የደህንነታችን መጠበቂያ የምላችሁ ማለት ነው። ይቺን ኦፍ አድርጉ። ከዛም በኋላ ጨርሰናል። ምንድነው እዚህ ጋር የሚሆነው መሰላችሁ? አሁን ድጋሜ እዚህ ጋር ትንሽ ነገር ልበላችሁ። ማንኛውም ሰው ስልካችሁ እንኳን እንዳጋጣሚ ቢጠፋ ሰው ቢያገኘው ወይም ደግሞ ሌባ ቢሰርቃችሁ ያ ሰው የእናንተን ቲክቶክ አካውንት ገብቶ ማየትም መመልከትም ማዘዝም አይችልም። ምሳሌ አሁን ይሄንን ባታስጠብቁ፣ ይሄንን ኦፍ ባታደርጉት ምን እንደሚከሰት ታውቃላችሁ? በቲክቶካችሁ ገብቶ በሜሴጅ በኩል እየገባ ሰው ሊያናግር ይችላል። በስማችሁ ብዙ ነገር ሊሳደብም ወይም ደግሞ የሆነ መጥፎ ነገር ሊያደርግ ይችላል በስማችሁ ማለት ነው። ያ እንዳይሆን ነው የሚጠቅመው ይሄንን ኦፍ ማድረግ ማለት ነው። ከወደዳችሁት እንግዲህ ላይክ እና ሼር ማድረጋችሁ አይረሳ። በሌላ ነገር እንድመጣ ደምታችሁ መስጠታችሁ አይረሳ። ለዛሬው ይሄን ይመስላል። አመሰግናለሁ።